ማለት ነው። አዎ አየህ ተፍሲርም ታውቃለህ ማለት ነው። ተርጂምም ታውቃለህ ማለት ነው። መትን ብቻ አይደለም ማለት ነው። መትኑን ብቻ መሰለኝ። አይ ማሻአላ አላቅም እኔ ኡስታዝ አታውራ። ዝም ሲዘጋጁ ብለህ ለምን አትሰጥም? ኧረ ዝም በል እስቲ። አፍን ይበላል መጽሐፍ እንዴ እየከፈትኩኝ ነው። ቆይ እኮ ዝም ብለህ እስቲ ክፈት እስቲ። አንዳንዴ ዝም ብለህ ነው የምታወራው እኮ ኦኬ። ላይ በረሺት ባራ ኤሎሂም ኤታ ሸማኢም በኤታ አሪስ የሚለው በመጀመሪያ ኤሎሂም ሰማይና ምድርን ፈጠረ እያለ የሚያወራው ሙሴ ስለመሆኑ ምንም አይነት የመጽሐፍ ቅዱስ ማስረጃ ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ድረስ የለም። 1000 ዓመት እሰጥሃለሁ። 1000 ዓመት ስለማን የደበቁት? ኦኬ እሱ ጋር ማስረጃ ለዚህ አይሆንም ኡስታዚ። አሁን ማስረጃ ስለማን የደበቁት እኮ ነው አንድ የምልህ። ጊዜ ቆይ አንድ ቆይ ጊዜ ማለት ነው። ስለማን የደበቁት? አንድ ጊዜ አይን ማለት ነው ማስረጃ ማስረጃ ወደ ልስጣችሁ። ቆይ ምንድን ነው የደበቁት አልከኝ? እሺ ጥያቄ ጠይቅ። ጥያቄ ካለ ጠይቅና እንትን በለው እሺ እናስተናግዳለን። ወደ ጥያቄ ለመግባባት ያክል ነው። እሺ እንደ መግቢያ እኔም እንደ መግቢያ አሁን ሲያነሷት በቆዩት ላይ ትንሽ ጥያቄ ላንሳ። መጀመሪያ እሺ ስለ ሻሃዳ እና ስለ ጸበል በተነሳው ማለት ነው። እኔ ትንሽ ጥያቄ አለችኝ እዛሽ ላይ። አንድ ሰው ሻሃዳ እሺ ከመያዙ ቀድሞ ሙስሊም ነው ማለት ይቻላል። ከዚያም ቀደምት ደግሞ እሱ ነቢዩንና አላህን ያውቃል። ኡስታዚ የሙስሊም ቤተሰብ ውስጥ አንድ ሰው ካለና ምንም አይነት ሌላ ነገር ወደ ክህደት ውስጥ ካልገባ ወደ ሽርክ ውስጥ ካልገባ ሻሃዳ አይወጅብበትም። ላኢላሃ ኢለላህ በል ተብሎ ቃለ ምስክርነትን ቃል አይሰጥም። በዛው ነው እንትን የሚለው ማለት ነው። እንደዛ ነው ትምህርታችን ላይ ማለት እስከሚይዝ ድረስ ነው። ኖ አይ በቃ በዛው ይቀጥላል። ራሱ በ7 ዓመቱ ሶላት መስገድ ይጀምራል። በቃ እንደዛ ነው በእኛ እስከዛ ትምህርት ግን ማለት ነው። እስከዛ አያውቅም ማለት ነው። እስከዛ አያውቅም አያውቅም እኮ ራሱ አያውቅም። ራሱ በእምነት የተከተሉት ናቸው። ግን ያ ሰው ካደገ በኋላ በዛው መቀጠል አለበት። በእምነት የተከተሉ ነው የሚለው። ዝርዮቻቸውን ወደ ጀነት እናስገባለን ነው ያለው አላህ። በእምነት የተከተሉ ብሎ ነው ያስቀመጠው። አንድ ሙስሊም የሙስሊም ልጅ ስለሆነ ብቻ ጀነት አይገባም። ገብተዋል። የህፃናት ሆነው ከሆነ ለአቅመ አደምና ለአቅመ ሐዋ ካልደረሱ የሁለቱም ልጆች ጀነት ነው የሚገቡት፣ መልእክቱን ስለማያውቁ ማለት ነው። ግን ካደገ በኋላ ግን አንድ የሙስሊም ልጅ 7 ዓመት ሰላት ይማራል። ከዛ በኋላ ለአቅመ ሐዋና ለአቅመ አደም ሲደርስ በዛው ይቀጥላል ማለት ነው። ትምህርቱንም ምንም ነገር ይቀጥላል። ላኢላሃ ኢለላህ የሚለውን ሻሃዳ አይወጅብበትም በእምነታችን ውስጥ ማለት ነው። አንድ ክርስቲያን የነበረ ልጅ ከሆነ ግን ከከፈረ ማለትም እነሱ የሚሉትን ነገር ካለ የነሱ ቢተገብርና ቢያደርገው ሻሃዳ ይወጅብበታል ማለት ነው። ሻሃዳ ምንድነው በአማርኛ? ሻሃዳ ግዴታ ነው፣ ግዴታ ይደረግበታል ለሱ ማለት ነው። ያንን ነው እንትን የሚለው። ጥሩ ግን እሱን እንደሱ ካፈታችሁት ይሄኛውንስ እንዴት በዛ መፍታት ያቅታችኋል? አንድ ክርስቲያን ሲጠመቅ ወይም ደግሞ ከመጠመቁ በፊት ክርስቲያን ወልዶት እንዴት የክርስቲያን ልጅ አይባልም? ኡስታዝ እስኪ የክርስቲያን ልጅ ይባላል እኮ አይባልም። የክርስቲያን ልጅ ስለሆነ ክርስቲያን ነው ማለት አይደለም። ለምሳሌ እናት ማህፀን ውስጥ አንተ እያለ ጽንስ ነበር አይደል? የእናትና የአባትህ ጽንስ ነህ አይደል አንተ? እሺ። ስለዚህ የእናትና የአባት ጽንስ ስለነበር ከአንተ ያኔ ክርስቲያን ነበርክ? እናት ማህፀን ውስጥ እያለ እናቴ ክርስቲያኑን አስከወለደችኝ። ጽንስ እያለ ማህፀን ውስጥ እያለ ነው ክርስቲያን ነህ? እናት ማህፀን ውስጥ እያለ እኔ እንደዛ ብዬ ነው የማምነው። ያው ግን ጥሩ ማስረጃ ይኖር ይሆን? ኡስታዝ ምን መሰላችሁ አሁን ለምሳሌ አንድ ሰው 7 ዓመቱ ነው ሻሃዳ እስከሚይዝ ያ ሰው ሙስሊም አይባልም ማለት ነው። እንደዛ ከሆነ ሻሃዳ መያዝ አይጠበቅበትም። አንድ ሙስሊም እኮ አይጠበቅበትም። 7 ዓመት ሰላት ይጀምራል። ሶላት መስገድ አይሆንም፣ መያዝ አይጠበቅበትም። ሙስሊም ነው ኦልሞስት በሙስሊም ስር ሆኖ ነገር ግን በተፈጥሮ ሙስሊም ነው። ራሱ የተፈጥሮ ሙስሊም አለ። ኢስላም ከዊኒ እና ሸርዒ የሚባል አለ። ኮዘዋል እና ቴዎሎጂካል የሚባል ነገር አለ። ኮዘዋል ማለት ምንድን ነው? በተፈጥሮ ራሱ አላህ ሁሉንም ሰው የአደም ልጆች በአጠቃላይ አላህ ከጀርባዎቻቸው ዘርን ባወጣ ጊዜ ሙስሊሞች ናቸው በተፈጥሮ ማለት ነው። የተፈጠሩበት ዓላማ እና ኢላማ አንዱን አምላክ በብቸኝነት እንዲያመልኩ ነው። ኢስላም ማለት መታዘዝ ማለት ነው። ሙስሊም ማለት ደግሞ ታዛዥ ማለት ነው። በአምልኮ አንድን አምላክ ለማመለክ ነው የተፈጠሩት።
ከዛ በኋላ ወደ ሌላ ነገር እስካልሄዱ ድረስ እነዛ ሰዎች ሙስሊሞች ናቸው፣ የክርስቲያንም ልጆች ቢሆኑ ራሱ ማለት ነው። ለአቅመ ሐዋና ለአቅመ አደም ደርሰው የእናንተን እምነት እስከሚከተሉ ድረስ አውቀው እስካላወቁ ድረስ በምንም አይነት መልኩ ክርስቲያኖች ናቸው ተብሎ አናምንም እኛ። ኦኬ ጥሩ ነው እንደዛ ከሆነ እኔ ግን እኛ እንደዛ ብሎ እናንተ አሁን ጥምቀት ጥምቀት በ40 ቀንና በ80 ቀን ለምንድን ነው የሚጠመቀው? ያ ሕፃን ልጅ ለምሳሌ በ40 ቀንና በ80 ቀን የሚጠመቀው ልጁ ክርስቲያን ሆኖ አይደለም። ለምንድን ነው የሚጠመቀው? ጥምቀት የስላሴ ልጅነት ለማግኘት የስላሴ የኃጢአት ስርየት ለማግኘት ነው። የኃጢአት ስርየት ለማግኘት ያመነ የተጠመቀ ይድናል። ገባኝ። የኃጢአት ስርየት ለማግኘት ነው። ያመነ የተጠመቀ ይድናል ኡስታዝ። ከዛ ያመነ የተጠመቀ ይድናል። ሰው ከውሃና ከመንፈስ ካልተወለደ በስተቀር የእግዚአብሔር መንግስት ሊያይ አይችልም ስለተባለ ገባኝ። እሱ ላይ አሁን ምን እንትን እሱ ላይ አይደለም ጥያቄ። ለምሳሌ በ381 የነበረው የቆስጠንጥንያ ጉባኤ ላይ የኃጢአት ስርየት በሚገኝበት በአንዲት ጥምቀት እናምናለን ይላል አይደል? ጥምቀቱ ለሕፃኑ የኃጢአት ስርየት ይሰጠዋል ይሰጠዋል። ያው የኃጢአት ስርየት ሲባል ኦልሬዲ ልጁ ተጠምቆ አሁን ያን ጥምቀት ተጠምቆ አምኖ ነው የሚጠመቀው። ከተጠመቀ በኋላ አንድ ጊዜ ተጠመቀ። ከዛ በኋላ በዛ እምነት ይኖራል። እየኖረ እያለ የጠየቁ ጥያቄ የኃጢአት ስርየት ይሰጠዋል ወይ? አይ ሕፃኑ ይኸውልህ አንድ ሕፃን ልጅ የ40 ቀንና የ80 ቀን የነበረ ሕፃን ልጅ የኃጢአት ስርየት በጥምቀት ያገኛል ወይስ አያገኝም? እንዴ የኃጢአት ስርየት ሲባል ለምሳሌ አንድ ሰው ኃጢአት ሰርቶ ተጠመቀ፣ ዳነ፣ ተጠምቆ ከዛ ከኃጢአቱ ይድናል እንደሚለው ወደዛ ትግቡ ኡስታዚ ነው አይደለም? 381 ላይ የቆስጠንጥንያ ጉባኤ ላይ ምንድን ነው የሚለው? የኃጢአት ስርየት በሚገኝባት በአንዲት ጥምቀት እናምናለን ይላል የሃይማኖት መግለጫ፣ የሃይማኖት ጸሎት ሃይማኖት ላይ። ስለዚህ አሁን አንድ ሕፃን ልጅ ሲጠመቅ ጥምቀቱ የኃጢአት ስርየት ይሰጠዋል ወይስ አይሰጠውም? ሕፃኑ ነው። ኦኬ አሁን እሱ የኃጢአት ስርየት ይሰጠዋል ሲባል ለምሳሌ ሕፃኑ ልጅ ኃጢአት ኖሮበት ወይም ደግሞ እሱ ኃጢአት ሰርቶ አይደለም፣ ሕፃን ልጅ ሆኖ ማለት ነው። ነገር ግን ጥምቀት አንድም የኃጢአት ስርየት ኃጢአትን የሚያስተሰርይ ነው ተብሎ ስለሚታመን በዛ ያን ለማመልከት እንጂ ኦልሬዲ ሕፃኑ ኃጢአት ሰርቶ አይደለም። እግዚአብሔር ግን በነገራችን ላይ ሕፃኑም እኮ ይስራም አይስራም እግዚአብሔር ያውቃል። ገና ሕፃኑ ከእናቱ ማህፀን ጀምሮ ሳለ ገና ከማህፀን ማለት ነው ከእናቱ ማህፀን ሳለ እግዚአብሔር ያውቃል ሕፃኑ ይስራም አይስራም። ሕፃኑ መስራቱንም አለመስራቱንም ማለት ነው። የሚሰራው መቂ ኃጢአት ስርየት ይሆንለታል ሲባል ልጁ ኃጢአት ሰርቶም ላይሆን ይችላል። ባይሰራም ግን ካለበት ኃጢአት ይነጻል ማለት ነው። ጥምቀቱ ያድነዋል፣ ያነጸዋል በቃ። ስለዚህ አንድ ሰው እኮ የትኛውን ኃጢአት ሰርተው ነው? አክቹዋል ሲን ይሰራል፣ የግብር ኃጢአት ይሰራል። ሕፃኑ አልሰራም ማለት እስከዛ በፊት አይኖ ኖ አይደለም። ምሳሌ አሁን ለምሳሌ ይሁዳ ለምሳሌ እንደው ይሁዳ ያው ትልቅ ነው፣ ግን እንደው ለማስረዳት ለምሳሌ ያክል ነው። ይሁዳ እንደሚክደው ያውቅ ነበረ፣ እንደሚክደው ያውቃል። ኡስታዝ ግልጽ ለእንትን ነው ለምሳሌ ለማስረዳት ያክል ነው። አሁን ይሁዳ የካደው ከሐዋርያቶች መካከል ሐዋርያ ነበር አይደል? ይሁዳ ካደ፣ ግን ቀድሞ እንደሚክድ ያውቃል፣ ኃጢአትን እንደሚሰራ ያውቃል። ልክ እንደዛ ነው። አሁን ህፃናቶች እንግዲህ የሆነ በሀሊዮ እንግዲህ ይሰራሉ ተብሎ መቼም ከእናት ማህፀን ሆኖ ሊሰራ ይችላል። ከሰራም ማለት ነው የሚሰራም ከሆነ ባህልዮ ቆይ ለምን ታንገለጉ? ምንድን ነው በሐልዮና በነቢዩና በገቢር አንድ ሕፃን ልጅ የማይሰራ ከሆነ አንድ ሕፃን ልጅ የኃጢአት ስርየት ይሰጠዋል ወይ? ያ ጥምቀቱ ወደፊት ይሰራል ለሚባለው ኃጢአቱ ነው የኃጢአት ስርየት የሚሰጠው ወይስ ደግሞ የሰራው ኃጢአት አለ ሕፃኑ? አይ ኖ አይደለም። ለምሳሌ ሕፃኑ የሚሰራም ከሆነ ነው የሚሰራ ከሆነ ለምሳሌ ሕፃኑ የሚሰራ ተወልዶ ምናምንም በቃ የሚሰራ ከሆነ በቃ የሚጠፋም ከሆነ ያውቃል፣ ፈጣሪ ያውቃል። ሁሉ አዋቂ ነው ከተባለ ፈጣሪ ያውቃል። እና ማወቅ እኮ አለ፣ ሁሉ ነገር ያውቃል። በእኛ
በእኛም አለ ሁሉ ነገር ያ ያውቃል። ግን ማወቁ የሕፃኑ እንትን አለ። አሁን ለምሳሌ ይሁዳ አሳልፎ እንደሚሰጠው አስቀድሞ ተጽፏል። የተጻፈው አስቀድሞ ያ እንደሚሰጠው ስለሚያውቅ ነው ፈጣሪ የጻፈው እንጂ ይሁዳ አሳልፎ እንዲሰጠው አይደለም የተጻፈው አይደል? ልዩነት አለው አይደል? አሳልፎ እንዲሰጠው አድርጎ ከተጻፈ ምርጫ የለውም። ፍሪዊል የሚባል ጋር ይጋጫል። በኋላ ላይም ይሁዳን ተጠያቂ ፍሪዊል ማድረግ አለ። አይ እንትን ነው አይደለም። አይጋጭም፣ ፍሪዊል አለ። አይጋጭም። ስለዚህ አሁን የምጠይቀው ጥያቄ ምንድን ነው? አንዱ ሕፃን ልጅ በሕፃንነቱ ሲጠመቅ የውርስ ኃጢአት የሚባል ነገር ከእናትና ከአባት ጥንተ ተሐብሶ የሚባል ነገር አለው ከአዳም ይዞ የመጣው ኦኬ ያው እንግዲህ አሁን ጥንተ ተሐብሶ አሁን አታምኑም አሁን እናንተ የለም፣ ልቀ ተባሪ ነው አሁን የለም፣ የምታምኑት። አዎ። ስለዚህ እናንተ አሁን የለም፣ ኦርቶዶክሶች የምስራቅ ኦርቶዶክስና አሁን ኦሪየንታሎች የለም። እንደ ካቶሊክ የኃጢአት ስሬ እንትን የሌለ የውርስ ኃጢአት ከሌለበት ለምኑ ኃጢአት ነው የኃጢአት ስሬት የሚጠመቀው ሕፃኑ? ኦኬ ለምኑ ነው? ጥሩ ነው። የውርስ ኃጢአት ኑሮበት ሳይሆን አሁን የምንጠቀመው ለውርስ ኃጢአት አይደለም። ኦልሬዲ እኛ የውርስ ኃጢአት ቀርቶልናል። እንግዲህ ከመቼ እንደቀረ ያው እኮ አሁን ባልነገርም የየትኛው ኃጢአት ችግር የለውም ለየትኛው ታውቃለህ። ኃጢአት ነው ሰው የሚጠመቀው? ለምሳሌ ሐዋርያት ሥራ ምዕራፍ 2 ቁጥር 38 ላይ ንስሐ ለራሳችን ግቡ እያንዳንዳችሁ በግል ኃጢአት። ለምንሰራው ስለዚህ አንተ በግል ለምትሰራው ነው። አንድ ሕፃን ልጅ አክቹዋል ሲል ይሰራል ወይ? የግብር ኃጢአት ይሰራል ወይ? ሕፃኑ ነው። የግብር አይሰራም። ለምሳሌ ስለዚህ አሁን ባህል ካልሰራ ምኑን ነው የሚጠቅመው? በማሰብ ቢሰራ ባህል ቢሰራ በማሰብም አይሰራም። ሕፃን ልጅ ነው። ሕፃን ልጅ ነው እኮ ሕፃን ልጅ በማሰብም በግብር አይ በቤተክርስቲያን ትምህርት አስተምህሮት ውስጥ በግብርም በሐልዮም በነቢብም በገቢርም አንድ ሕፃን ልጅ አይሰራም። እንደዚህ አይነት ትምህርት የለም። ኦኬ ኦኬ ምን መሰለህ ኡስታዝ፣ እኔ እኮ አሁን እያልኩ ያለሁት ይሰራል ተብሎ እንትን ድምዳሜ አይደለም። እኔ እያልኩ ቢሰራ እንኳ የሆነ አሁን ምሳሌ ቢሰራ ነው እንጂ ይሰራል አይደለም። ቢሰራ እኮ እንኳ ወደፊት ለሚሰራው ነው ይሰራል የሚጠመቀው ነው። ወደፊት ለሚሰራው ነው የሚጠመቀው አለ። ወደፊትም አላለው ይጠመቃል። አሁን እኮ እኮ ወደፊት ወደፊት ያለውማ ለሚሰራው ንስሐ ኃጢአት አለ፣ ነው የሚጠመቀው ነው ወይ? ንስሐ አለ። ኖ እኮ አይ በቃ ወደፊት ኦልሬዲ ለሚሰራው ኃጢአት ጥምቀቷን ነው ወይ? ማለት ነው ኡስታዝ እናሳጥረው። አሁን እሺ ጥምቀቷን የምንይዛት እንዴት መሰላችሁ? ጥምቀት የስላሴን ልጅነት ለማግኘት ነው። በቃ የስላሴን ልጅነት ለማግኘት ነው። ሰው ከውሃና ከመንፈስ ካልተወለደ የእግዚአብሔርን መንፈስ የእግዚአብሔርን መንግስት ሊያይ አይችልም ስለተባለ በቃ ለዛ ብቻ እንጠቀምቀዋለን። በቃ ጥምቀት ዮሐንስ 3:3 ለዛ ላይ ሰው ከውሃና ከመንፈስ ካልተወለደ በስተቀር የእግዚአብሔር መንግስት ሊያይ አይችልም ከተባለ ከውሃና ያ ከመንፈስ ያልተወለዱ ሰዎች ብሉይ ኪዳን ላይ ያሉ ሰዎች የእግዚአብሔር መንግስት እንዴት ነው የሚያዩት? ኦኬ በብሉይ ኪዳን ራሱ የሆነ ህግ አለው። በጥምቀት እኮ ለምሳሌ በምንድን ነው ግዝረት በምንድን አለ። ነው የእግዚአብሔር መንግስት ያኔ የሚያዩት? ዋሂድ ኡስታዝ ያኔ እሺ የብሉይ ኪዳን ምን አለ? ጥምቀት ግዝረት አለ ያኔ ማለት ነው። ግዝረት ጥምቀት ነው። ስለዚህ አሁን ደግሞ እስቲ ግዝረት ጥምቀት ነው ጥምቀት የሚል ማስረጃ ይኖር ይሆን? እንግዲህ መጽሐፉን ማንበብ እንችላለን። እንግዲህ የሚገረዘው እኮ ወንድ ነው። ሴቶች ይገረዙ ነበር ብሉይ ኪዳን ላይ። እሱን ለእነሱ ስለዚህ ደግሞ ሴቶቹ እንዴት ነው? አሁን የራሳቸው ሳራ የሆነ መዳኛ እኮ አላቸው ሳራ ማለት ነው። እኮ እሱን ነው የምልህ። ሳራ እ? በምንድን ነው አሁን አንተ ግርዘቱን እንደ ጥምቀት አረከው? ዘሴክ ኦፍ ያ አርጊመንት ተስማማውልህ ከአንተ ጋር። ኦኬ ሴት ልጅ ግን እነ ሳራ እነ ርብቃ እነ ምናምን ከውሃና ከመንፈስ ካልተወለዱ ውሃ የሚለው እም፣ ግርዘትን ነው ካልክ ወይም ደግሞ መገረዝን ነው ካልክ ሴት ልጅ አይገረዙም። ኦኬ ብሉይ ኪዳን ላይ በነበረው ወንዶቹ ብቻ ናቸው የሚገረዙት። ተመልከት። ኦኬ ስለ ሴቶቹ በምንድን ነው የሚድኑት? ለምሳሌ እነ ርብቃ እሺ እነ ሳራ እነ ዲቦራ በምንድን ነው ችግር የሚድኑት? የለውም። እሺ ችግር የለውም። እሱ ከሆነ እንደ አጠቃላይ ለብሉይ ኪዳን ላለው አንድ መልስ የምመልሰው ኡስታዝ፣ እንደዚህ እንደ ወንዶች ግዝረት የምን መዳኛ ባይኖርም ኦልሬዲ ከብሉይ ኪዳን ላይ የነበሩት ያው ግዝረትን ፈጸሙ ምንም ፈጸሙ ያው አልዳኑም። ስላልዳኑ ግን የዳኑት መቼ ነው? ክርስቶስ በስጋ መጥቶ እሱ ሙቶ ተሰቅሎ ከዛ በኋላ ከውሃና ድነዋል። ከመንፈስ ኦልሬዲ ያኔ ተወልደዋል ወይ ነው ጥያቄው። ይኸውልህ ልብ አድርግ አይ ያልኩት ኖ ዮሐንስ የለም ወንጌል እኮ ከውሃና አልተወለዱም። ከመንፈስ ከውሃና ካልተወለደ ከመንፈስ በስተቀር አልተወለዱም። ማንም የእግዚአብሔር መንግስት አይችልም ይላል። ስለዚህ እነ አብርሃምና ያ ሚስቱ መቼ ሳራ ነው? ያ መቼ ነው? ሚስቱ ኡስታዝ ሳራ እንረዳዳ። እም፣ የመጣው ይሄ ነው አሁን ነው አይደለ? ከውሃና ከመንፈስ ወይም ደግሞ እኮ ብሉይ ኪዳን ጥምቀትን ያሉ ሰዎች የሰራልን የእግዚአብሔር መንግስት የሚያዩት በምንድን ነው ነው ጥያቄው እኮ በምንድን ነው ሊያዩ የሚችሉት? ኦኬ ራሱ ከውሃና አሳያቸው። ከመንፈስ ራሷ በቃ አገኙ፣ ራሳቸው አገኙ። በቃ መንግስተ ሰማያትን አግኝተዋል። ከውሃና ብሉይ ኪዳን ከመንፈስ ሳይወለዱ ያሉት ማለት ነው። ከውሃና ከመንፈስ ሳይወለዱ። ሳይወለዱ በእርሱ ስለዚህ ዮሐንስ ወንጌል እሱ 3:3 ላይ ራሱን ሰው አካሉ ከውሃና ከመንፈስ ካልተወለደ በስተቀር የሚለው ጥቅስ አይሰራም ማለት ነው ለነሱ። ኖ አይ ኖ እሺ አይሰራም ሳይሆን እሱ አሁን አሁን እሱ መቼ ነው ይሄ የመጣው? አሁን ጥምቀትን አሁን ምሳሌ ጥምቀት የመጣው በሐዲስ ኪዳን ነው። ኖርማሊ
የምንጠመቀው ወይም ደግሞ የውሃ ጥምቀት የመጣው አሁን ነው። ሶ በኦሪት የነበረው በኦሪት ሕግ በብሉይ ኪዳን የነበረው ሌላ ሕግ ነው ማለት ነው። እዛ ጋር አይገናኝም እና እኮ አይገናኝም። እሺ ጥሩ፣ ምንም ችግር የለው። አንድ ሰው አይገቡም እናቱ ማፀን አይባልም። ውስጥ እያለ አንድ ሰው እናቱ ማፀን ውስጥ እያለ ኃጢአት መስራት ይችላል? እናቱ ማፀን ውስጥ ሆኖ እዛ ሆኖ መስራት አይችልም። ግን ቢሰራም እንኳ መስራት አይችልም እዛ ሆኖ። ነገር ግን የሚሰራው ምሳሌ ከእናቱ ማህፀን አውቅሃለሁ ሲባል ለምሳሌ ምን እስከ መጨረሻው ያውቀዋል። መጥፎ ሚስራ ጥሩ ሚስራ ያውቀዋል፣ ይታወቃል ማለት ነው እንጂ እኔ ያውቀዋልና አውቅሃለሁ እኔ ለማለት ያክል አይ እሱን አይደለም ጥያቄ። አንድ ሰው እናቱ ማፀን ውስጥ እያለ ኃጢአት ይሰራል ወይስ አይሰራም? እሱን እኛ አናውቅም፣ እግዚአብሔር ነው የሚያውቀው። ሊሰራም ይችላል ላይሰራም ይችላል። እሱ የእግዚአብሔር ስራ ነው። እኛ ስለዚህ መመርመር ስለማንችል መዝሙረ ዳዊት ምዕራፍ 58 ቁጥር 3 ላይ ኃጢአተኛ ከማፀን ጀምሮ ተለዩ ይላል። ከሆድም ፍሬ ከሆድም ጀምሮ ሳቱ ሐሰትንም ተናገሩ ይላል። እነማን ናቸው ኃጢአተኞች? እናታቸው ማፀን ውስጥ እያሉ ሐሰትን ተናግረዋል። ምን ብለው ነው ሐሰት የተናገሩት? ኡስታዝ እኔም ያልኩት ያለሁት ይሄን ነው። አሁን ምሳሌ ተለዩ ሲል ወይም ደግሞ ኃጢአትን ሰሩ ሲባል እስከ መጨረሻው ከእናታቸው ማፀን ሆነው ከዛም ወጥተው ከዛ በኋላ በዓለም ላይ ልክ ነብስ አውቀውም ይሰራሉ፣ ኃጢአት ይሰራሉ። ያውቃል ማለት ያልኩ ለዛ ነው ኡስታዝ። ማነው እንደዛ ብሎ የፈሰረው? ማነው እንደዛ ብሎ የተረጎመልን? ያውቃል መዝሙረ ዳዊት ምዕራፍ 58 ቁጥር 3 ላይ ያለውን ኃጢአተኛ ከማፀን ጀምረው ተለዩ፣ ከማፀንም ጀምረው ሳቱ። ማፀን ላይ ሆኖ መሳት የጀመሩት ያኔ ነው ይላል። ስለዚህ ያኔ ነው የሚለውን ነገር አንተ የፈታበት ካደጉ በኋላ ስለሚሆነው ነገር ነው የሚናገረው ነው። ኦኬ አይ ነው እንደዛ ያልኩት እኮ ከእናት ማህፀን ጀምረው ተለዩ ይላል አይደል? ከእናት ማህፀን ጀምረው ተለዩ። ከዛ ጀምረው ተለዩ ሲባል በቃ እስከ መጨረሻቸው ያውቃል። ከመጀመሪያቸው እስከ መጨረሻቸው ያውቃል ከተባለ እንደሚሰሩ ያውቃል። በቃ ተለዩ ሲባል እንደሚሰሩ ያውቃልና ማለትና እነሱ ተለዩ ማለት ይለያያል ራሱ ማለት ነው። ራሳቸውን ተለዩ። ከሆድ ጀምረው ሳቱ ነው የሚለው። ሳቱ ራሳቸው ናቸው የሳቱት ከሆድ ጀምረው። እዛ ሆድ ውስጥ ማህፀን ውስጥ እያሉ እንዴት ነው ሊሳሳቱ የሚችሉት? ማን ነው የሚያሳስታቸው ማህፀን ውስጥ? እንዴት ነው ማን ነው የሚያሳስታቸው? ማለት ከሳቱ እነሱ የሚስቱ መሆናቸው ይታወቃል እኮ። ከሆድም ጀምረው ሳቱ ለምን ይባላል? ማለት እነሱ ባልፈለጉት ነገር እናታቸው ማህፀን ውስጥ ያለው ኔቸር ነው ወይስ ነርቸር ነው የሚሰራው? ያኔ የትኛው ነው የሚሰራው? ለአንድ ህፃን ልጅ ነው የትኛው ነው? ምንድን ነው የሚሰራው? ኔቸር ነው እዛ ውስጥ የሚሰራው ወይስ ነርቸር ነው የሚሰራው? አይደለም። እሱ ነው እኮ የምልህ እኮ ኔቸር ነው። እኛ በእኛ በኢስላም አንድ ሰው እናቱ ማህፀን ውስጥ እያለ ኔቸር ነው፣ በኔቸር ነው የመጣው። አሁን እኮ እያለ ያለው ነርቸር ፍሪ ዊል ነው። ኦፕሽናል የሆኑ ነገሮች ያስፈልጋል። ራይት ኤንድ ሮንግ የሚባለው ነገር ተነግሮት ምን ካለ በኋላ ኃጢአት የሚባለው የሚቆጠረው እንደ ነው። አሁን እኮ እኔ መጀመሪያም እኮ ያልኩት ነበረ እዛ ሆነው ሰርተውት ሳይሆን ነገር ግን እዛ ሆነው የሚሰሩት ኃጢአት አሁን ምን አለ ግን ወጥተው ይሰሩታል። ኃጢአቱን ይሰሩት ከእናታቸው ማፀን ጀምረው ተለዩ ሲል ይሰራሉ። በቃ ይለያሉ። ከሱ እንደሚለዩና ኃጢአት እንደሚሰሩ ይታወቃል። በቃ ይታወቃል ሳይሆን ይታወቃል አይደለም የሚለው እዚህ ጋር አባት ይታወቃል ነው። በቃ አሁን እሱን እንደሚታወቅ ችግር የለውም አይልም። እንደዛ አይልም። ይታወቃሉ አይደለም የሚለው ሰዓቱ ነው የሚለው ተለዩ ነው የሚለው። ምን አድርገው ነው? ምክንያቱም እናት ማህፀን ውስጥ ኔቸር እንጂ ነርቸር የለም። ራሱ ኔቸር የሚባለው ነገር ምንድን ነው? በተፈጥሮ ባህሪ ውስጥ ከአንተ ጋር የነበረ ነው ያለው። ነርቸር ደግሞ የሚባለው ነገር ፍሪዊል ተሰጥቶ ያ ፍሪዊልህ ተሰጥቶ ፈንክሽን ማድረግ ሲጀምር ማለት ነው። ለምሳሌ የሴት ፕራይቬት ፓርት እና የወንድ ፕራይቬት ፓርት የተራክበው የሚያደርጉበት መቼ ነው ኦርጋኑ የሚፈጠረው? እናት ማህፀን ውስጥ እያለ ነው ወይስ ከወጣ በኋላ ነው የሚፈጠረው? እንዴ እሱ እንዴት እናት ማህፀን ውስጥ አይደል የሚፈጠረው? የሚፈጠረው የት እያለ ነው? ግን ፈንክሽን የሚያደርገው ደግሞ ለአቅመ ሐዋና ለአቅመ አደም ደርሰው ተጋብተው ምናምን ነው አይደለ? ፈንክሽን ማድረግ የሚጀምረው ልክ እንደዛ ማለት ፍሪዊልም እንደዛ ነው። ፍሪዊልም ከእናታችን ማህፀን ስንፈጠር ጀምሮ አብሮን አለ። ፍሪዊላችን ግን ፈንክሽን ማድረግ የሚጀምረው መቼ ነው? መልእክቱ ደርሶን ይሄ ነገር ሐራም ነው፣ ይሄ ነገር ሐላል ነው፣ ይሄ ነገር ሙባህ ነው፣ ይሄ ነገር ሙስተሃብ ነው፣ ይሄ ነገር መክሩ ነው ተብሎ ተነግሮን ከዛ በኋላ ነው። ሱረቱል አህዛብ ምዕራፍ 33 ቁጥር 5 እና 6 ላይ እንደዛ ነው ቁርአን የሚናገረው።
ልባችሁ እያወቀ በሰራችሁት ነገር ኃጢአት ይሆንባችኋል። ልባችሁ ሳያውቅ ግን በሚሰራው ነገር ኃጢአት አይሆንባችሁም አሉ። ረሱል ሰለላሁ ዐለይሂ ወሰለም ደግሞ በሐዲስ ላይ ደግሞ ከሶስት ሰዎች ብዕር ተነስታለች አሉ። አንደኛ ለአቅመ ሐዋና ለአቅመ አደም ያልደረሰ ሕፃን፣ ሁለተኛ እብድ፣ ሶስተኛ ነገር ደግሞ በእንቅልፍ ልብ የሚሰራ መጥፎ ስራ። አንድ ሰው በእንቅልፍ ልቡ አንድ ከሴት ልጅ ጋር ተራክቦ ሲያደርግ ጃኩሌት ቢያደርግ ተጻቦ ቢያይ ምን አይልም? ሐራም ተብሎ ዝሙት ተብሎ አይቆጠርበትም በኢስላም። በእናንተ እንዴት ነው ይቆጠራል? ተጻቦ ሲያይ አይ እንደዛ ህፃን ልጅ በነገራችን ላይ ነው ለአቅመ አደም የደረሰ አይባልም። እንደዛ የሚል የለም። ህፃን ለአቅመ አዳም በቃ እስቲል እስከ 7 ዓመት ድረስ እኮ ትልቅ ሰው ተጻቦ ማየት የጀመረ ተጻቦ ታውቀዋለህ? ተጻቦ አማርኛ ቆንጆ አማርኛ ነው የተጠቀምከ። ተጻቦ ማለት ጃኩሌሽን ማለት ነው። ጃኩሌት ማድረግ ከጀመረበት ጊዜ እሱማ ትልቅ ሰው ነው ማገናዘብ ይችላል እኮ። ትልቅ ሰው በእንቅልፍ ልቡ ጃኩሌት ቢያደርግ በእንቅልፍ ልቡ ተራክቦ ቢያደርግ ከሴት ጋር ሐራም ሆኖ ዝሙት ተብሎ ይቆጠራል በእናንተ? እንዴት ይቆጠራል? ይሄ አይቆጠርም እንጂ ኡስታዚ አይቆጠርም። ጥሩ እሺ፣ መጣው ሙካሚል ቀጥል ወይ ጀማል ቀጥሉ። አንድ ደቂቃ ስጡኝ። ከየትኛው መጽሐፍ ነው? ከየትኛው መጽሐፍ አይደለም፣ አምላካችን አላህ ነው የሚነግረን። አላህ ጥንት ይሰግዱ ነበረ ብሎ እየነገረን ያለው አላህ ነው በቁርአን ላይ እኮ። እና ማን እንደሚሰግዱ በምን እናውቃለን? አሁን ለምሳሌ የት እንደሚሰግዱ እንደ አላህ ነው አይነገረን፣ ፈጣሪ ነው። አሁን ለምሳሌ ዘፍጥረት አንዳንድ በመጀመሪያ ሰማይና ምድር ፈጠረ እያለ የሚያወራው ማን ነው? መጽሐፍ ቅዱስ እኮ። ማን ነው የሚያወራው እዛ ላይ? በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ እያለ የሚያወራው ማን ነው? እሱንማ እግዚአብሔር መጀመሪያ ሰማይና ምድርን ፈጠረ፣ እግዚአብሔር ነው የፈጠረው። ማን ነው እያለ ያወራው? እየተናገረ ያለው ማን ነው? አይ ሙሴ ስለመሆኑ በምን እናውቃለን? በምንድን ነው የምናውቀው? ኦኬ እሱ ራሱ እንደጻፈው ራሱን የጻፈው ብለን እናምናለን። አንድም ራሱን የጻፈው እኮ እምነት ነው። ዝም ብለህ እኮ እምነት ነው እንጂ ማስረጃ ሙሴ እንደጻፈው ማስረጃ ስጠኝ። ኦሪት ዘዳግም መጨረሻው ምዕራፍ ላይ ምን ይላል? ሙሴ እስከመሞቱ ድረስ ያን መጽሐፍ ጽፎ ሊጨርስ ሲል ሞተ። ከዛ በፊት ጽፎታል። ከዛ በፊት ሌላውን ጽፎታል ያልከው ዘፍጥረት አንዳንድ ላይ በመጀመሪያ ቆይ፣ ጥያቄ አይደለም የጠየኩ ጥያቄ። ዘፍጥረት መጽሐፍ የሚባለው ስንት መጽሐፍቶች ናቸው ያሉት? 5 መጽሐፎች አሉ። ዘፍጥረት፣ ዘጸአት፣ ዘሌዋውያን፣ ዘኍልቍና ዘዳግም። የመጀመሪያ ኦሪት ዘፍጥረት የሚባለው መጽሐፍ ሙሴ ስለመጻፉ ማስረጃ አለ ወይ? እንደ ራሱን የጻፈው እኔ የጻፍኩት እያለ ራሱ ማስረጃ አለ ወይ እኮ ነው። የት አለ? ዘፍጥረትን የጻፉት ሙሴ እኔ ነኝ ይላል። ጥቅስ ስጠኝ፣ አውጣው ጥቅስ አውጣ። በጣም ነው የሚለው ኡስታዝ አንተ። ቆይ ግን የቱ ጋር አሁን መልሱን መመለሻ አይደለም። እሱ ነው እኮ የምልህ እኮ አላህ ነው እየነገረን ያለው አይደለም። ስጠኛው ሙሴ ነው ብለኛል። ስጠኛውን እዛ ላይ ነኝ ያለሁት። እስቲ ካርጌ ኧረ ኡስታዝ መልስ እንዴት ነው? መልስ ከመጽሐፍ ስጠኝ። እየጠየኩህ እኮ ነው ያለሁት። ስጠኝና እስቲ የቱ ጋር ነው እንደዛ ያለው? ሙሴ ዘፍጥረትን የጻፈው ሙሴ ነው የሚል የቱ ጋር ነው ያነበብከው? አይ ለምሳሌ ችግር የለም እኔ እሰጣችኋለሁ። ስጠኛ። የት አለ? እሰጣችኋለሁ ሳይሆን ስጠን። አሁን መጀመሪያ ግን ይሄን በመልሱልኝ ኡስታዚ። እሰጣለሁ። ይህንን አሁን የተናገርክበትን ማስረጃ ስጠኝ። ኤግዛምፕል ነው የሰጠው። እኔ አሁን እኮ ስጠኝ። አንድ ስጠኝ። እሺ መጨረሻው ምዕራፍ ላይ ክፈቱልኝ። እንግዲህ ግድ ካላችሁ እሰጣችኋለሁ። ምን ላይ? ኦሪት ዘዳግም። እሺ ምዕራፍ ስንት? እኔ አውጥቼ ምዕራፍ 18። እስኪ ስልክ ቆይ እኔ የምላውጣ እንዳልሳሳት። እሺ አንድ ጊዜ ስልክን ሰጠኝ። ቆይ እኔ ላውጣና ልንገራችሁ። እስከዛ የእናንተን መልስ መልሱ። ስጠን መልስልሃለሁ። እኔ በጣም ቀላል ነው የጠየኩት። ላወጣ ነው። ቆይ ችግር የለውም። እኔ ልስጠ። ቆይ እኔ ማርክ ስላደረኩት በእንትን እኔ ላውጣ። እስከዛ ግን ይመልሱልኝ። እስከዛ ችግር የለውም። መጀመሪያ አውጣ። በጣም ጓጉተናል። አብሽር። እኔ እሰጣችኋለሁ ግን ዝም ብለህ ለምን አትሰጥም? ኧረ ዝም በል እስቲ። አፍን ይበላል። መጽሐፍ እየከፈትኩኝ ነው። ቆይ
እኮ ዝም ብለህ እስኪ ክፈት እስኪ። አንዳንዴ ዝም ብለህ ነው የምታወራው እኮ። ኦኬ። ማነው የተኛው ደግሞ አጠገብ? ማነው ተሰማ እንዴ? የሚያንኮራፋው ታዲያ? ያው ምቾት ላይ ያለ ሰው ነው ኡስታዝ። እሺ አሁን ወደ መልሱ። እንደኔ እንቅልፉን አጥቶ እንደመቀመጥ። እሺ 18 እስኪ ምናልባት ዘዳግም 30 እስኪ ዘዳግም 30 ወደ ዘዳግም እስኪ ምዕራፍ ምዕራፍ 30 30 ቁጥር ስንት? ቁጥር ስንት? ቆይ እኔ እያወጣሁኝ ነው። ቁጥሯ ያለችበት እንትኗ ቁጥሩ ስለጠፋኝ ነው። ሆን ብሎ ጊዜ የገደለን ነው። ሀሳቡን ብቻ ይንገርና ጥቅሱን እኛ እናወጣዋለን እኮ ችግር የለውም። ሀሳቡን ብቻ ተናገር አንተ። ጥቅሱ ሀሳቡን ንገረን። ሀሳቡማ ምን መሰለ? ያ ሀሳቡ ምንድን ነው? ሙሴ መጽሐፉን ጽፎ ሳይጨርስ ነው የሞተ። ከሞተ በኋላ እዛው ላይ እሱን ጽፎ ሀሳብ ነው ጽፎ ሳይጨርስ አትንገረው ምንም ነገር፣ ዝም በለው ራሱ ማለት ነው። አሁን የተባልከው ጥቅሱን አምጣ ነው የተባልከው። ሙሴ ዘፍጥረትም የሚባለው መጽሐፍ ስለ መጽሐፉ ማስረጃ ስጠን ያልኩ። ኡስታዝ እኮ እንደ መጀመሪያ እኮ ጽፏል እኮ የሚለው እኮ ታዲያ መጽሐፉን እሱ እኮ ጽፎ እንደጨረሰ እኮ ነው። ጽፎ ጨርሶ ያ እስኪ ዘጸአት 17 14 አውጣ። ዘጸአት 17 14 ለመጽሐፉ ማለት ነው ጽፏል። ከዛ በኋላ እንዳይቋረጥ የጨረሰው ማን ነው? እዛው ላይ ታገኘዋለህ። ስለዚህ የጠየቁ ጥያቄ ሙሴ ዘፍጥረትን መጽሐፉ ነው የጠየቁ። ሙሴ መጽሐፍ ጽፏል አልጻፈም አይደለም ጥያቄው። ኦሪት ዘጸአት 17 14 ላይ እየተናገረ ያለው ያህዌ ሙሴን የአማሌቅን ዝክር ከሰማይ በታች ጨርሼ ደመስሳለሁና ይህን ለመታሰቢያ በመጽሐፍ ጻፍ ነው የሚለው። ስለ አማሌቅ ነው ዝክር ጻፍ ያለው። ኦሪት ዘፍጥረት አንዳንድን ግን ስለ መጽሐፉ ሙሴ ማስረጃ ስጠኝ ነው ያልኩ። አላመጣም። እስካሁን እየጠበቅኩ ነው። እንግዲህ ጻፈ የሚለው ይሄንንም ያካትታል። ከጻፈ ዘፍጥረትን ጻፈ የሚል ነገር አላለም። ኦሪትን እንደ ጻፈ እንደ ኡስታዝ ዘፍጥረትን የጻፈው ሙሴ ስለመሆኑ ማስረጃ ስጠኝ ነው ያልኩ። አሁን ሸመጠጡኝ። እንግዲህ ከዚህ የበለጠ ሸመጠጠኝ ሳይሆን ማስረጃ ስጠኝ ነው ያልኩ። ኖ ሙሴ ይህንን የሚለው ኦሪት ዘጸአት 17 14 ላይ የአማሌቅን ዝክር ከሰማይ በታች ጨርሼ ደመስሳለሁ፣ ይህን ለመታሰቢያ በመጽሐፍ ጻፈው። ይህን የትኛውን? የአማሌቅን ዝክር ከሰማይ በታች እንደሚደመስሰው ይህንን ጻፍ ነው ያለው እንጂ ኦሪት ዘፍጥረትን ሌላ ያለው መጽሐፍ ጻፈው አላለው። ማስረጃ አልሰጠኝም እስካሁን። ኖ ኡስታዝ፣ እኔ አሁን ከስልኬ ልታስወጡኝ እንጂ እዚህ ስልክ ላይ ሌላም ከዚህ ደግሞ የለም። እኔ 1000 ዓመት የቤት ስራ ልስጥህ። ችግር የለውም። አሁን በዚህ የቤት ስራ ልስጥህና አውቃለሁ። ይሄን አዳምጠኛ እንዴ። ኦሪት ዘፍጥረትን ሙሴ እንደጻፈ ምንም ማስረጃ የለም። ምንም ከባይብል ልታመጣ አትችልም። ልብ አድርግ። የጠየኩ ጥያቄ ምንድን ነው? ኦሪት ዘፍጥረት አንዳንድ ላይ በረሺት ባራ ኤሎሂም ኤታ ሸማይም በኤታ አሬስ የሚለው በመጀመሪያ ኤሎሂም ሰማይና ምድርን ፈጠረ እያለ የሚያወራው ሙሴ ስለመሆኑ ምንም አይነት የመጽሐፍ ቅዱስ ማስረጃ ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ድረስ የለም። 1000 ዓመት ሰጣለሁ። 1000 ዓመት ሰጣለሁ። አይደለም እንትን ስል አሁን ይሄን መልስ ይመልሱልኝ ብቻ አለ። በቃ ግን አታመጣም ነው የምልህ። የለህም። ኦኬ። ሱረቱ በቀራ ምዕራፍ 2 ቁጥር 30 ላይ ማን ነው? ቁጥር 34 ላይ እንደዚህ የሚል ጥቅስ አለ። ሱረቱ በቀራ ምዕራፍ 2 ቁጥር 34 ለመላእክት ለአደም ስገዱ ባለን ጊዜ አስታውስ፣ ሁሉም ወዲያው ሰገዱ ይላል። ባለን ጊዜ አስታውስ ይላል። ማን ነው ባዩ? ማን ነው ባዩ? እንደገና ሱረቱ በቀራ ምዕራፍ 2 ቁጥር 34 ላይ ለመላእክት ለአደም ስገዱ ባለን ጊዜ አስታውስ፣ ሁሉም ወዲያው ሰገዱ፣ ኢብሊስ ብቻ ሲቀር እምቢ አለ፣ ኮራም ከካህዲዎችም ሆነ ይላል። ለመላእክት ለአደም ስገዱ አልን ብሎ የሚናገረው ለረሱል ሰለላሁ ዐለይሂ ወሰለም ማን ነው? አይ እሱ አይደለም መልሱ ኡስታዝ። ኖ ጥያቄ እኮ ነው ማለት። ይህንን የሚለው ማን ነው?
ከቁርአን እኮ አይደለም እኔ የፈለግኩት እኔ ከቁርአን ሳይሆን ከቁርአን በፊት ከነበረ መጽሐፍ ነው ማስረጃ የምፈልገው። ምክንያቱም ከዛ በፊት ያለው ከዛ የሉማ፣ በፊት ሌሎቹ ስለሆነ ተበርዘዋል። ሌሎቹ መጽሐፍቶቹ ተበርዘዋል። ኧረ ኡስታዝ ያንን እሺ ጣሏቸው እንዳትጠቀሙባቸው ተብሏል። ተበርዘዋል ነው በተውራትና ያልኩት። ተበርዘዋል እኮ ቢበረዙም ግን ተጠቀሙባቸው ይላል። በተውራትና የቱ ጋር? ኢንጅልና እስቲ ተውራትን ትታችሁ ተጠቀሙ። ቆይ እስቲ የቱ ጋር ነው? የቱ ጋር እነሱን ነው እንደዛ የሚለው? በፍጹም ተጠቀሙ። ቆይ አንዴ ተረጋጋ እነሱን እባክህ። ኧረ ትታችሁ ኡስታዝ ተረጋጋ። ማነህ? ተረጋጋ። ተጠቀሙባቸው፣ ተውራትና ኢንጅልን ተጠቀሙባቸው የሚለው የቱ ጋር ነው ያለው? አምጣ። እነሱን ካልያዛችሁ በምንም ላይ የቆማችሁ አይደላችሁም ይላል። ኖ አይልም። እነሱን ካልያዛችሁ አውጣ። እንደዚህ ይላል። አይልም። እሺ ቆይ አይልም። ቆይ ካስወጣኝ ስልኬን እንትን አድርጌ ልውረድ። ቆይ ከዛ አውጣ። እየዋሸ ነው ያለው። ችግር እንደዛ አይልንም። እኛ እንደዛ አይልንም። አይልም እኮ ተጠቀሙበት አይልም። ኡስታዝ በስርዓት ነው የሚለው። አውጣው። እሺ አውጣው። እሺ ተጠቀሙ የሚል ነገር ካለ አውጣው። ቆይ ተጠቀሙ። ይኸው ኡስታዝ አሁንም ልንገራችሁ፣ ተውራትና ኢንጂልን ካልያዛችሁ ችግር የለውም። ተጠቀሙ ማለት ያዙ ማለት ተጠቀሙ ማለት ነው። በተውራትና በኢንጂል ላይ ካልቆማችሁ በምንም ላይ የቆማችሁ አይደላችሁም። እባክህ ጊዜያችንን አታቃጥልብን። ተጠቀሙ የሚለው በተውራትና በኢንጂል ካልቆማችሁ በተውራትና በኢንጂል እንደምትጠቀሙ ነው እኮ። ካልቆማችሁ አይልም ተጠቀሙ ማለት ነው። አውጣው፣ ጥቅሱን አውጣው መጀመሪያ እባክህ። ማለት በጣም ከትዕግስታችን በላይ ነው እየሆነ ያለው። አውጣው ስትባል ማውጣት አትችልም። ዝም ብለህ ታወራለህ። አውጣው እንዴ! ኧረ ባላ ትዕግስታችን አታስጨርሰን። ቪዲዮ አይከፍትም እኮ ኡስታዝ። ውረድ። ኖ ቆይ አምጣ አልኩህ እኮ። ክፈትና አውጣው። እንደዛ የሚል ነገር ጥቅሱን ልንገራችሁ። እሺ አሁንም ጥቅሱ ምንድነው የሚለው? በተውራትና በኢንጂል ተውራትና ኢንጂልን ካልያዛችሁ በእነሱ ካልተደገፋችሁ በምንም ላይ የቆማችሁ አይደላችሁም ነው የሚለው። አይልም። እንደዛ አይደለም የሚለው። እንደዛ አይደለም የሚለው። ሱረቱ ማይዳ ምዕራፍ 5:8 ላይ ያለው እንዲህ ነው የሚለው። እናንተ የመጽሐፉ ሰዎች ሆይ ይላል። እነማንን ነው የሚለው? እነማንን እናንተ የመጽሐፉ ሰዎች የሚለው? አዎ። ስለዚህ ሙስሊሞችን አይደለም። አሁን ተሳስተሃል። የመጀመሪያ እርማት እኮ ቆይ እንጂ አብራሪም እኮ አንተ አትሆንም እኮ። ጥቅስ አንደኛ ማውጣት አልቻልክም። አብራሪ አንተ ሆነ ጥቅስ ሳታወጣ እኔ ጥቅስ አውጥቼ ላግዝህ እኮ ነው። ሱረቱ ማይዳ ምዕራፍ 5:8 ላይ የሚናገረው እናንተ የመጽሐፉ ሰዎች ሆይ ተውራትና ኢንጂልን ከጌታችሁ ወደ እናንተ የተወረደውን እስክታቆሙ ድረስ በምንም አይደላችሁምና በላቸው። ከጌታ ወደ አንተ የተወረደውን ቁርአንን ከእነርሱ ብዙ ትዕቢትና ክህደትን በእነርሱ ላይ ጨምርባቸዋል። በካዶች ህዝቦች ላይ አትዘን እያለ ይናገራል። ተውራትና ኢንጂልን እስከምታቆሙ ድረስ ማለት ሱረቱል አዕራፍ ምዕራፍ 7 ቁጥር 157 ላይ ይናገራል። ስለ ረሱል ሰለላሁ ዐለይሂ ወሰለም መምጣት በተውራትና በኢንጂል ተነግሮ ነበረ። ያ የተነገረውን ነገር እስከምታቆሙ ድረስ ያንን እውነቱን እስከምትገልጹ ድረስ በምንም አይደላችሁም እናል። ለምን? ስለ ረሱል ሰለላሁ ዐለይሂ ወሰለም መምጣት በተውራትና በኢንጂል ተነግሮ እንደነበር ይናገራል። ሱረቱ በቀራ ምዕራፍ 2 ቁጥር 46 ላይ 146 ላይ እንደዛ ነው የሚለው። እነዛ መጽሐፍን የሰጣቸው ወንዶች ልጆቻቸው እንደሚያውቁ መሐመድን ያውቁታልና አለ። የመጽሐፉ ሰዎች ምን ስላደረጉ ነው ሲባል ሱረቱ አሊ ኢምራን ምዕራፍ 3 ቁጥር 71 ላይ እናንተ የመጽሐፉ ሰዎች ሆይ እውነትን በውሸት ለምን ተቀላቀላላችሁ አለ። ምንድነው የቀላቀሉት? ምን እዚህ ጋር እኮ ውሸት ምንድነው የቀላቀሉት ይላል ቁርአኑ እኮ የሚናገረው። አንድ ያውጣለት ረመዳን 371 ያውጣለት አንዴ። ቁርአኑ እኮ ለኋለኛው ማስረጃ ይሆናል። ቆይ ስለ ቁርአን እያወራን ያለ ነው። ማስረጃ ይሆናል አይሆንም የሚለው ነገር ቁርአን ላይ ስትመጣ ነው የምትናገረው። 371 ላይ ያውጣለት ታያል። ምዕራፍ 3 ቁጥር 7 እናንተ የመጽሐፉ ሰዎች ሆይ እውነትን በውሸት ለምን ትቀላቀላላችሁ? እውነትን እያወቃችሁ ለምን ትደብቃላችሁ? ይላል። ምንድነው የቀላቀሉት? ምንድነው የደበቁት? እውነትን በምንድን ነው የቀላቀሉት? ምንድን ነው የቀላቀሉት? እሺ ምንድን ነው የቀላቀሉት?
እዚህ ጋር ቆይ አሁን ምንድን ነው ኦኬ አሁን የቀላቀሉት? ምን መሰላችሁ ኡስታዝ፣ መልስ ልስጣችሁና አሁን ቀላቀሉ ኖ አሁን ምንም እዚህ ጋር የተጠየቀው የሚሉት ምንም ችግር የለውም። እሱ አሁን ምንድን ነው ቀላቀሉትም የቀላቀሉት? ምንም አሉትም ቢል እሱ ምንድን ነው ኢንጂል እኮ የቀላቀሉት? እውነትን በውሸት ምንም ኖ የተጠየቀውን ጥያቄ መልስ። ምንድን ነው ኢንጂል የቀላቀሉት? ቆይ ምንድን ነው የቀላቀሉት? እውነትን በውሸት ለምን ትቀላቀላላችኋል? ለምንድን ነው የምትቀላቀሉት አለ የመጽሐፉ ሰዎች ሆይ እውነትን እያወቃችሁ ለምንድን ነው የምትደብቁት አለ። የደበቁት እውነት ምንድን ነው? የደበቁት እውነት ምንድን ነው? ምንም አልደበቁ። ደብቀዋል። ምን የደበቁት እውነት ደብቀዋል ይናገራል። አለ እዚህ ጋር ኦኬ ምን ሱረቱ በቀራ ደብቀውታል? ምዕራፍ እስኪ 2 ቁጥር 146 ምን ላይ ደብቀውታል? አውጣለት። ምን እንደደበቁ ይነግርሃል። እሺ እሺ ቆይ አንድ ጊዜ መልስ ልስጥህና ቆይ ማለት ነው ቆይ ኡስታዝ። ቆይ አንተ ቁርአንን ኦሪት አታብራራም። ቆይ ችግር እዚህ ጋር የለውም። ጨርስ። እዚህ ኧረ ጋር ምን ደብቀዋል ብለሃል። እኔ መረጋጋት ልስጥህ፣ ችግር አትችልም። የለውም። ደህና ነበርክ እኮ እስካሁን እኔም ድረስ መልስ ተረጋግተህ ማውራት ልስጣችሁና አትችልም። ተረጋግተህ ማውራት ምን እሺ ደበቁ አልክ አይደለ? እሺ ይቀጥሉ። እሺ 146 ላይ ምን ይላል? እነዛ መጽሐፍን የተሰጡት ወንዶች ልጆቻቸው እንደሚያውቁ ይላል። 146 ነው ሱረቱ በቀራ ምዕራፍ 2 146 ላይ ይታያል። እዚህ ጋር እነዚያ መጽሐፍን የሰጠናቸው የመጽሐፉ ሰዎች ወንዶች ልጆቻቸውን እንደሚያውቁ ሙሐመድን ያውቁታልና ከእነርሱ የተለየ ክፍል ሆነው እነርሱን የሚያውቁት ሲሆኑ እውነትም በእርግጥ ይደብቃሉ አለ። ስለማን ነው የደበቁት? ስለማን ነው የደበቁት የሚለው ስለማን ነው የደበቁት? ኦኬ እሱ ጋር ማስረጃ ለዚህ አይሆንም ኡስታዚ። አሁን ማስረጃ ስለማን ነው የደበቁት እኮ ነው አንድ የምልህ። ጊዜ ቆይ አንድ ቆይ ጊዜ ማለት ነው። ስለማን ነው የደበቁት? አንድ ጊዜ አይን ማለት ነው ማስረጃ ማስረጃ ቆይ ልስጣችሁ። ቆይ ምንድን ነው የደበቁት አልከኝ? ምንድን ነው የደበቁት ይላል ቁርአኑ ሱረቱ በቀራ ምዕራፍ 2 ቁጥር 146 አይለይም እኮ የምታነቡት አንብቡት እንጂ አይለየኝም። ግን እኔ አንድ ጊዜ ማስረጃ ልስጣችሁና አይለየኝም አለ ላነብልህ እችላለሁ። አይነ ችግር ካለበት አላውቅም። ያንብቡት እስኪ። እሺ አውጣለት። ይኸው እነዚያ መጽሐፍን የሰጠናቸው ማለትም ክርስቲያንና አይሁዶች ወንዶች ልጆቻቸውን እንደሚያውቁ ሙሐመድን ያውቁታልና ከእነርሱ የተለየ ክፍሎች ሲሆኑ እያወቁ እውነትን በእርግጥ ይደብቃሉ አለ። ይህንን ስለ ረሱል ሰለላሁ ዐለይሂ ወሰለም መምጣት የተነገረውን ነገር ይደብቃሉ አለ። እውነትን ለምን ትደብቃላችሁ? እውነትን በሐሰት ለምን ትቀላቀላላችሁ አለ። ስለ ረሱል ሰለላሁ ዐለይሂ ወሰለም መምጣት ደግሞ በተውራትና በኢንጂል ተነግሮ እንደነበረ ደግሞ ሱረቱል አዕራፍ ምዕራፍ 7 ቁጥር 157 ላይ ይናገራል። አውጣለት። ኡስታዝ አሁን እኮ ፖይንት እያሰፉ ነው ያሉት። አሁን አጭር መልስ ልስጦትና አጭር መልስ ልስጦት። አንድ ጊዜ ተውራትና ኢንጂል ተበርዘዋል። ተውራትና ኢንጂል የሚባሉ ተበርዘዋል። ቁርአን እንደሚናገረው ከሆነ እውነትን በውሸት ለምን ትቀላቅላላችኋል? ቀላቅለውታል፣ ተበርዘዋል እኮ። ግን ከተቀላቀሉም አልተቀላቀሉም ቅሪታቸው የት ነው ኡስታዝ? ቅሪታቸውማ የመጽሐፉ ሰዎች እጅ ነው ያለው። ቅሪታቸው የመጽሐፉ ሰዎች እጅ ነው ያለው። ቅሪቱማ የተበረዘው እኮ ተበረዘ ማለት እኮ አንድ ነገር ምን መሰለ፣ ወተት አለ አይደለ? ከዛ አንተ ቡና ብትጨምርበት ምን ይሆናል? ግን እኮ እንዴ በጣም ነው የሚገርም። አይ ዝም ብለህ ነው በቃ። ለማንኛውም እስኪ በቃ ውረድ በቃ ይበቃል። ቆይ መልስ ይሰጥዎት። አይ ይበቃል፣ ይረጋጉ። አይደለም ቆይ ውረድ። ጥሩ አረክ አድሚኖች፣ ወንደርፉል። አይ ዝም ብሎ ነው ይሄ ልጅ። እሺ ሌላ ሰው አስገቡ። ሰላም አለይኩም ወራህመቱላሂ ወበረካቱ። የረዱት መጀመሪያ ማለት ነው። ጥቅሱ የሚናገረው ነገር ስለ መሰቀል አይደለም። ልብስ መስቀል ታውቂያለሽ? ከፍ ማድረግ በጣም እኮ ሰቀለ ይባላል። አንድ ሰው በጣም ትምህርት በጣም ጎበዝ ሲሆን ሰቀለ ይባላል አይደል? ሰቀለ በጣም ይባላል ማለት ከፍ አለ ማለት ነው። ኦሪት ዘኍልቍ ምዕራፍ 21 ቁጥር 9 ላይ ጫጫታ አለ። ለምን እንደሆነ አላውቅም። እኔ ቤት ስትመጡ ባትንጫጩ ጥሩ ነው። ስልክሽን አስተካክለሽ ነይ ተመልሰሽ። ጫጫታ አለ። ዘይነብ አለሽ? ኦኬ፣ ለሌላ ሰው እድሉን ስጡ ማለት ነው። እሺ ብርሃኑ ቀጥል። ሰላም ኡስታዝ፣ እንዴት ነህ? ጫጫታ ስትመለሽ አሁን ልመልስልሽ ነበረ፣ ግን አንደኛ ሚውትሽን አንሺ፣ አሎ ቦታሽን አሎ አስተካኪ። ኡስታዝ እንትን ነው
ሁሌም ያለበት ቦታ ኤርፖርት ቦታ አካባቢ ነውና ለዛ ነው ኡስታዝ ሚውት አደርጋለሁ። ስለዚህ ጫጫታ ካለ ባስገቡ ይሻላል። እኔ ቤት ዘዳግም 21 23 ላይ በእንጨት ላይ የተሰቀለ ሁሉ በአምላክ ዘንድ የተረገመ ነው የሚለው። ስቅለት ለሚለው ቃል የገባው ቃል ሌላ ነው። እዚህ ጋር ሙሴ በምድረ በዳ የናሱን እባብ ሰርቶ በዓላማ በፖል ላይ ፖል ማለት ነው የሆነ ግንድ ላይ ሰቀለ። ሰቀለ ማለት ከፍ አደረገ ነው። ሂ ሊፍትድ አፕ ነው የሚለው እንግሊዝኛው አይተሽ ከሆነ ኦሪት ዘኍልቍ ምዕራፍ 21 ቁጥር 9 ላይ ሙሴ የናሱን እባብ ሰርቶ በዓላማ ላይ ሰቀለ። እባቡም የነደፈችው ሰው ሁሉ የናሱን እባብ ባየ ጊዜ ዳነ። አንድ ሰው ከፍ ስታደርገው ሰቀልከው ይባላል። ሙሴ ከናስ ብረት የሰራው የእባቡ ምስል በመሰሶ ላይ እንደሰቀለ ሁሉ አምላክ ኢየሱስን ወደ ሰማይ ሰቅሎታል። ዮሐንስ ወንጌል 3:14 ላይ እንደዛ ነው የሚናገረው። ሙሴ በምድረ በዳ እባብን እንደሰቀለ እንዲሁ የሰው ልጅ ይሰቀል ዘንድ ይገባዋል ይላል። ስለዚህ ሐዋርያት ሥራ ምዕራፍ 2 ቁጥር 38 ላይ ይሰቀል ዘንድ ለሚለው ቃል ስለ መስቀል አይደለም የሚያወራው። ሁፖስ ነው የሚለው፣ ሁፕሶ ነው የሚለው። ሁፕሶ ማለት ምንድነው? ከፍ ማለት ነው። ሊፍት አፕ ነው የሚባለው። ሐዋርያት ሥራ ምዕራፍ 2 ቁጥር 33 ላይ ስለዚህ በአምላክ ቀኝ ከፍ ከፍ አለ ነው የሚለው ኢየሱስ። ሐዋርያት ሥራ ምዕራፍ 5 ቁጥር 31 ላይ አምላክ ይህን ለእስራኤል ንስሐና የኃጢአት ስርየት ይሰጥ ዘንድ ራስን መድኃኒትም አድርጎ በቀኙ ከፍ ከፍ አደረገው። ከፍ ከፍ ለሚለው ቃል የገባው ቃል ሁብሶ ነው። ተመሳሳይ ነው። ሁብሶ ማለት ክሩስፋይድ ማለት አይደለም፣ መሰቀል ማለት አይደለም። አማርኛው ነው ያሳሳተው። መሰቀል ለሚለው ቃል የሚገባው ስታውሮ ነው የሚገባው። ስታውሮ ማለት ስታውሮስ በእንጨት ላይ አመሳቅለን ስንሰቅል ሰው ስንገድል እንደዛ ነው። ማርቆስ 15:24 ላይ ተመልከቺ። ሰቀሉትም ይላል። ልብሱ ማን እንዳይወስድ ዕጣ ተጣጣሉ ይላል። ስታውሮስ ማለት ራሱ መስቀል ማለት ነው። ክሮስ እያለን ነው የሚናገረው። ስለዚህ የሰው ልጅም ሙሴ በምድረ በዳ እባብን ከፍ እንዳደረገው የሰው ልጅም ከፍ ይል ዘንድ ይላል ነው። ሊፍታፕ ያደርገዋል፣ አምላክ ወደ ራሱ ይወስደዋል ነው ለማለት የተፈለገው እንጂ ስለ ስቅለት የሚያወራ አይደለም ማለት ነው። እንግሊዝኛውን አንድ ያውጣላት ረመዳን አንድ ያውጣላት። አንቀጹን ነገር ነው ኪንግ ጄምስ ቨርሽን ዮሐንስ ወንጌል ምዕራፍ 3 ቁጥር 14 ላይ ዮሐንስ ወንጌል ምዕራፍ 3 ቁጥር 13 እና 14 ላይ ይታይሻል። ቁጥር 14 ላይ ኤንድ አስ ሞሰስ ሊፍትድ አፕ ዘ ሰርፐንት ይላል። አይሹ ሙሴ አለ ሊፍትድ አፕ አደረገ ኢን ዘ ዋይልድነስ አለ በምድረ በዳ ሙሴ እባብን ወደ ላይ ከፍ ከፍ እንዳደረገ ኢቭን አለ ሶ መስት ዘ ሰን ኦፍ ማን ቢ ሊፍትድ አፕ አለ የሰው ልጅም ወደ ላይ ሊፍትድ አፕ ይደረጋል አለ ወደ ላይ ሊፍትድ አፕ ይደረጋል አለ። ሐዋርያት ሥራ ምዕራፍ 2 ላይ አሁኑን ጥቅስ ራሱ ማለት በእንግሊዝኛው አውጣላት። ሐዋርያት ሥራ ምዕራፍ 2 ቁጥር 33 ላይ ሐዋርያት ሥራ ምዕራፍ 2 ቁጥር 33 ምዕራፍ 2 ቁጥር 33 ላይ እዚህ ታይሻል። ዜርፎር ቢንግ ባይ ዘ ራይት ሃንድ ኦፍ ጋድ ኤግዛልትድ ይላል። ከፍ አለ። ተመሳሳይ ነው የግሪከኛው ቃል የሚጠቀምበት ማለት ነው። አንድ ጥቅስ እንይና ሐዋርያት ሥራ 5:31 ከዛ በኋላ እንትናን ጥያቄውን እንጨርሳለን ማለት ነው። ወደ ብርሃኑ እንሄዳለን። ሐዋርያት ሥራ ሊፍትድ አፕ ነው የሚለው የግሪከኛው ማለት ነው። ታይሻል። ሂም ሃዝ ጋድ ኤግዛልትድ ዊዝ ሂዝ ራይት ሃንድ ይላል ቱ ቢ ኤ ፕሪንስ ኤንድ ሴቪየር መድኃኒትና ራስ አድርጎ ከፍ ከፍ አደረገው አለ ለእስራኤል ኃጢአት ሲሰጥ ዘንድ ማለት። ስለዚህ ከፍ ከፍ ማለቱ ነው ኢየሱስ በአብ ቀኝ ወይ ወደ ሰማይ ማድረጉን የሚያሳይ ነገር ነው። እንደሚያደርግ ማሳዩን ነው። የሰው ልጅም ከፍ ይል ዘንድ ይገባዋል ወይም ደግሞ ሊፍታፕ ሊሰቀል ይገባዋል፣ ወደ ሰማይ ሊሰቀል ይገባዋል ለማለት ነው እንጂ ስለ ክሩሲፊኬሽን አይደለም የሚያወራው። ብዙ ሰዎች አሁን ክርስቲያኖች ይሳሳታሉ። ይህን ጥቅስ ማለት ነው ለስቅለት አድርገው ይይዙታል ማለት ነው። የዘላለም ሕይወት ከዛ በኋላ ነው እንትን የሚለው። ቀጣዩ ጥቅስ ምንድነው የሚያወራው? እንግሊዝኛው ላይ ብትመለከቸው እዛው ላይ ስለዚህ በእርሱ የሚያምን የዘላለም ሕይወት አለው ነው የሚለው። 3:15 ላይ ነው የምታገኘው። አውጣላት ዮሐንስ 3:15 ላይ አማርኛው ላይ ቀላቅለው ነው የሚያደርጉት። የዘላለም ሕይወት ሰዎች እንዲያገኙ ይሰቀል ዘንድ ይገባዋል ብሎ ነው ያስቀመጡት። ያ የትርጉም ስህተት ነው። 15 ላይ ለብቻው ነው የሚያስቀምጠው። ቁጥር 15 ላይ ይታይሻል።
እንግሊዝኛው ኪንግደም ቨርሽን ባይብል ላይ። ስለዚህ በእርሱ የሚያምን ሁሉ የዘላለም ሕይወት አለው። ግሪኩም እንግሊዝኛ እትሞችም እንደዛ ነው ያቀረቡት ራሱ so that everyone who believe will have eternal life in him እንደዛ ብሎ ነው ያስቀምጡት። ኒው አሜሪካ ስታንዳርድ ባይብል የተለያየ ባይብሎች እንደዛ ነው ብሎ ያስቀምጡት ማለት ነው። ስለዚህ በእርሱ የሚያምን ሁሉ የዘላለም ሕይወት አለው አለ። ኢየሱስ መሲህና መልእክተኛ ነብይ መሆኑን የሚያምን የዘላለም ሕይወት ያገኛል ማለት ነው። ይሄንን ነው። እሺ ኡስታዝ አንድ ጥያቄ ልጨምር። ጫጫታ አስተካክል። አንግባባም። እሺ ለጠይቅ ነው። አይሆንም። ማግኘት ፈርስ ዲያሎግ ሊያስፈልገው ይችላል። ስለዚህ ውረጂ፣ ታስተካክል ትመጫለሽ።